የተለያዩ የሆሊውድ አክተሮች ወይም አክትረስስ ከበስተኋላቸው የሚያማክራቸው ዳርክ ፎርስ አለ። I would just pray every morning, before I came out of that trailer. I was like, Malcolm, come on. You really divorce yourself of who you are. There were days when I just knew that her spirit was with me. የመጀመሪያው አክተር በጣም ብዙዎቻችሁ የምታውቁት ቴረን ሃዋርድ ብዙዎቻችሁ ታውቁታላችሁ። ቴረን ሃዋርድ በተለያየ ቲቪ ስክሪን ላይ የምናየው ሰው ነው። ጎበዝ ነው። ቲቪ ሾው ላይ ይሰራል፣ ሙቪ ላይ ይሰራል። honestly እኔ ራሴ አልጠበቅኩም። ግን ተመልከቱ እዚህ ጋር ያለውን ነገር I'll pray for a little bit and go in a dark place. Go in the bathroom, turn off the lights, look in the mirror. We'll have the light on at first, and then after 1 minute, turn the light off and search until you see your own glow, your own aura, and then you watch it change. ቴረን ሃዋርድን እንደሰማችሁት እንግዲህ የሆነ ፐርፎርማንስ ከመጀመሩ በፊት የሆነ ባዝሩም ውስጥ ይገባል። ከዛ ባዝሩም ውስጥ ገብቶ መስታወት ጋር ይቆማል። ያው አሁን እንደሰማችሁት ማለት ነው። መስታወት ላይ ይቆማል። ከዛ ከአንድ ደቂቃ በኋላ ዳርክ ውስጥ ከዛ በኋላ ደግሞ አንድ ደቂቃ በኋላ ደግሞ ላይቱን ያበራል፣ ያጠፋል። ይሄ ማለት ምንድነው? ሪቹዋል ነው። ከዛ በኋላ የራሳችሁን እንትን ግሎ ሲያረግ ታዩታላችሁ አለ። ከዛ ከትንሽ ደቂቃ በኋላ የሆነ ኃይል መጥቶ ሲያቅፋችሁ ወይም ሰራውንዲንግ በዙሪያዬ ሲሆን ይሰማኛል አለ። ያ ነገር kind of scary ነው አለ። ያስፈራል፣ ግን ከለመዳችሁት በኋላ it's normal ይሆናል። It's a scary thing because you'll feel like some hands are on you and you lose a little bit of control of what you're doing, but if you stay with it. ሰዎች aware እንዲሆኑ ሁሉ ነገር እዚህ አይናችን ላይ እንደምናየው አይደለም። ይሄ ሰውዬ መድረክ ላይ ከመቆሙ በፊት የሆነ ቦታ ከመቆሙ በፊት እንደዚህ አድርጎ መጀመሪያ መንፈሱን አማክሮ መንፈሱ ጋር የሚያደርገውን ስርዓት አድርጎ ነው ከዛ ወጥቶ የሚናገረው። to be honest አሁን እሱ ያለበት ሙቪ ምን ያለበት እንደዚህ እየሰማችሁ እንዴት ነው እንደዚህ አይነት ሙቪ የምታዩት?